በህይወት ውስጥ አንድ እጅግ አስገራሚና እንግዳ የሆነ ነገር አስተውለህ ታውቃለህ? በህይወት ውስጥ አንዳንድ ነገሮችን ለማግኘት በብርቱ ጥረት አጥብቀህ ባሳደድካቸው ቁጥር እነሱ ደግሞ የዚያኑ ያህል ርቀው ሲሸሹና ሲሰወሩ፣ ፍቅር ሊሆን ይችላል፣ ገንዘብና ሀብት ሊሆን ይችላል፣ ስኬትና ክብር ሊሆን ይችላል፣ ወይም ደግሞ ውስጣዊ የነፍስ ሰላም ሊሆን ይችላል። ነገሮችን በራስ ጉልበትና ኃይል ብቻ እንዲሆኑ በግድ ትገፋለህ። ሌሊትና ቀን ስለ እነርሱ ብቻ ታስባለህ፣ ትጨነቃለህ። አእምሮ እስኪዝል ድረስ ከልክ በላይ ትምሰለሰላለህ። ነገር ግን ይህን ሁሉ አድርገህ አንዳችም ነገር ከቦታው ንቅንቅ አይልም። ምንም የሚቀየር ነገር የለም። ነገር ግን አጥብቀህ የጨበጥከውን መዳፍህን ዘርጋ አድርገህ ጭብጥህን ስታላላ፣ ነገሮችን ለቀቅ ስታደርግ፣ በልብህ ውስጥ የሚሆነውን ሁሉ ይሁን የመጣው ሁሉ ይምጣ ብለህ ራስህን ነፃ ባወጣህበት በዚያች ቅጽበት ሁሉም ነገሮች በአስደናቂ ሁኔታ ሙሉ ለሙሉ መለወጥ ይጀምራሉ። ለረጅም ጊዜ ስትጠብቀው የነበረውና የዘገየው መልእክት ድንገት ይደርሳል። ፈጽሞ የተዘጋና ቁልፍ የተቆለፈበት የሚመስለው በር ወለል ብሎ ይከፈታል። ፈጽሞ ያላሰብከውና ያልጠበቅከው አዲስ ሕይወት እድል ከየት መጣ ሳይባል ብቅ ይላል። ይህ ለምን ይሆናል ብለህ አስበህ ታውቃለህ? ምክንያቱም አንዳንድ ጊዜ ሕይወት ወደፊት የምትራመድበትና የቆመችበት ዋነኛው ምክንያት አንተ ራስህ ሕይወትን ከልክ በላይ አጥብቀህ ስለጨመካትና በጭንቀት ስላፈንካት ነው። ገና ከልጅነታችን ጊዜ ጀምሮ አብዛኞቻችን አእምሯችን ውስጥ አንድ የተሳሳተ እምነት በጥልቀት ተቀርጾብናል። በብርቱ በገፋህና በታገልክ ቁጥር የበለጠ ታገኛለህ የሚል አስተሳሰብ። ይህ አስተሳሰብ በስፖርት ማዘውተሪያ ቦታ ወይም ጂም ውስጥ ብረት ስታነሳ በእርግጥም ይሰራል፣ ያስማማል። በሥራ ልምምድና በክህሎት ማዳበር ጊዜም ትክክል ነው። ነገር ግን እጅግ ጥልቀት ባላቸው የሕይወት ክፍሎች ውስጥ ማለትም እንደ የሰዎች ግንኙነት፣ በራስ መተማመን፣ የውስጥ ሰላምና ተፈጥሯዊ የነገሮች ጊዜ ላይ ጉልበትንና ማስገደድን መጠቀም ፈጽሞ መስራቱን ያቆማል። ፍቅርን በጉልበት ለማምጣትና በግድ እንዲሆንልህ ስትሞክር ያ ፍቅር ይበልጥ እየቀዘቀዘና እየደረቀ ይሄዳል። በራስ መተማመንን ለማግኘት አጥብቀህ ባሳደድክ ቁጥር ይበልጥ የራስ መተማመንህን እያጣህና በራስህ ላይ ያለህን ጥርጣሬ እየጨመረ ይሄዳል። ደስታን አጥብቀህ በተራብክና በተስፋ መቁረጥ ስሜት ባሳደድክ ቁጥር ውስጣዊ ባዶነትህ ይበልጥ እየሰፋና እያደገ ይሄዳል። ለምንድን ነው እንዲህ የሚሆነው? ምክንያቱም ነገሮችን በግድ ለማድረግ መሞከርና ማስገደድ ተፈጥሯዊ ያልሆነ ግጭትንና ግፊትን ይፈጥራል። ይህ ግጭት ደግሞ የተፈጥሮን ጸጥተኛ የነገሮች ፍሰት ጨርሶ ይገድለዋል፣ ያደናቅፈዋል። የስነ ልቦና ሳይንስ ይህንን ሁኔታ የእጥረት አስተሳሰብ ወይም ስኬርሲቲ ማይንድ ሴት ብሎ ይጠራዋል። በሕይወትህ የሆነ የጎደለህ ወሳኝ ነገር እንዳለ አጥብቀህ ስታስብ አእምሮህ ህልውናህን ለማትረፍ ወደሚታገልበት መላ ሰውነትህን ወደሚወጥር የፍርሃትና የህልውና ቀጠና ወይም ሰርቫይቫል ሞድ ውስጥ ይገባል። በዚህ ጊዜ አስተሳሰብህ እንዲህ ይሆናል። ይህ ነገር አሁን በዚህች ሰዓት ወዲያውኑ ያስፈልገኛል። ይህንን ነገር ካጣሁ በሕይወቴ ያለኝን ሁሉንም ነገር አጣለሁ ማለት ነው። ይህ ያሰብኩት ነገር ካልተሳካ ከእኩዮቼ ወደኋላ ቀርቻለሁ፣ ወድቄያለሁ ማለት ነው። ይህ በውስጥ የሚፈጠረው ጥልቅ ፍርሃት ጠቅላላ የዕለት ተዕለት ባህሪህን ሙሉ በሙሉ ይቀይረዋል። ስትናገር ድምፅ ይወጠራል፣ ይርበደበዳል። በውስጥ ያለው ጉልበትና መንፈስ ይከብዳል። ከባድ ድካምና መሰላቸት ይሰማሃል። የምትወስናቸው ውሳኔዎች ሁሉ ከተስፋ መቁረጥ፣ ከመውተርተርና ከድንጋጤ የመነጩ ይሆናሉ። በዙሪያህ ያሉ ሰዎችም ይህንን የጭንቀትና የመውተርተር ስሜትህን በቀላሉ ይረዱታል፣ ያስተውሉታል። የነርቭ ሳይንስ በግልጽ እንደሚያሳየው ጭንቀት በሰውነት ውስጥ ኮርቲሶል የተባለውን ሆርሞን ከመጠን በላይ ይጨምረዋል። ይህ ደግሞ የማስተዋል አድማስህን ያጠባል፣ ትኩረትህን ይነጥቃል፣ እንዲሁም የተፈጥሮ የፈጠራ ችሎታህን ገሎ ይቀብረዋል። ነገር ግን ትንፋሽ ወስደህ የነርቭ ስርዓትህን ወደ ተፈጥሯዊ እርጋታው ስትመልሰው ሁሉም ነገር በአንዴ ይለወጣል። አእምሮ ይበራና ይበልጥ ጥርት ብለህ ማሰብ ትጀምራለህ። ከዚህ ቀደም በጭንቀትህ የተነሳ የተጋረደብህንና
በዙሪያ ያሉ አዳዲስ የህይወት እድሎችን ማስተዋል ትጀምራለህ። ሰዎችን፣ እድሎችንና መልካም ነገሮችን ወደ ራስህ እንደ ማግኔት የምትስብ ማራኪ ሰው ትሆናለህ። እርጋታና ሰላማዊ መሆን ፈጽሞ የድክመት ምልክት አይደለም። እርጋታ የማይበገር እውነተኛ የውስጥ ኃይል ነው። የጥንት ፍልስፍና ቀደም ብሎ ያውቀው የነበረው እውነት ስቶይሲዝም እንደሚያስተምረው አንተ ራስህን መቆጣጠር በምትችለውና አቅምህ በሚፈቅደው ነገር ላይ ብቻ ትኩረትህን አድርግ። መቆጣጠር ከማትችለውና ከአቅምህ በላይ ከሆነው ነገር ላይ ግን ሙሉ በሙሉ እጅህን አንሳ። አእምሮህን ነፃ አድርገህ ልቀቀው። ጥረትህና ልፋትህ ሙሉ በሙሉ ያንተ ነው። ስነ ስርዓትህና ጽናትህ ሙሉ በሙሉ ያንተ ነው። የሌሎች ሰዎች ምርጫ፣ አመለካከትና ውሳኔ ፈጽሞ ያንተ ሊሆን አይችልም። መቆጣጠርም አትችልም። ታኦይዝም እንደሚያስተምረው ውሃ ከጠንካራ አለት ድንጋይ ጋር ፊት ለፊት አይጋጭም፣ አይጣላም። ሆኖም ግን በጊዜ ሂደት ግዙፍ ጠንካራ ተራሮችን ፈልፍሎ ቅርጽ ያስይዛል፣ ያስገብራል። ልስላሴና እርጋታ ሁልጊዜም ከጉልበትና ከማስገደድ በላይ ረጅም ርቀት ይዘልቃል። ካርል ዩንግ ታዋቂው የሥነ ልቦና አዋቂ እንዳለው በሕይወት ውስጥ አጥብቀህ ሙጥኝ ያልከውና የተንጠለጠልከው ነገር ውሎ አድሮ አንተኑ መልሶ ይቆጣጠርሃል። የሰዎችን ማረጋገጫና ይሁንታ አጥብቀህ የምትፈልግ ከሆነ በሰዎች ዘንድ መገፋትና ተቀባይነት ማጣት ሕይወትህን ሙሉ በሙሉ ይቆጣጠረዋል። ድልንና ማሸነፍን ብቻ አጥብቀህ የምትፈልግ ከሆነ የውድቀት ፍርሃት ይቆጣጠርሃል። እውነተኛ የነፍስ ነፃነት የሚጀምረው የነገሮች የመጨረሻ ውጤት አንተን መግዛትና ማንነትህን መወሰን ሲያቆሙ ብቻ ነው። ቪክቶር ፍራንክል ታዋቂው ጸሐፊና የሥነ ልቦና ባለሙያ እንዳለው ሕይወት ትክክለኛና ጥልቅ ትርጉም ሲኖራት ነገ ምን እንደሚፈጠር እርግጠኛ አለመሆንን በተስፋ መቋቋም ይቻላል። ትክክለኛ የሕይወት ትርጉም በውስጡ ጽኑ የሆነ ትዕግስትን ይፈጥራል። አንድ ሰው ፍቅርን ለማግኘት ሌላውን ሰው በተማጸነና ባሳደደ ቁጥር ያ የሚፈልገው ፍቅር ይበልጥ እየራቀና እየሸሸ ይሄዳል። ከዚያም ያ ሰው ማሳደዱንና መውተርተሩን በቃኝ ብሎ ያቆማል። በራሱ ላይ መስራት ይጀምራል፣ ያድጋል። ከውስጣዊ የሥነ ልቦና ቁስሉ ሙሉ በሙሉ ይፈወሳል። የራሱን ማንነት በአዲስ መልክ ይገነባል። አንዳንድ ጊዜ ያ የራቀውና የሸሸው ሰው በራሱ ጊዜ ተመልሶ ይመጣል። አንዳንድ ጊዜ ፈጽሞ ላይመለስ ይችላል። ነገር ግን በማንኛውም መንገድ ማሳደዱን ያቆመ ሰው በመጨረሻ አሸናፊ ነው። ምክንያቱም የጠፋበትን ውድ ማንነቱን መልሶ አግኝቷልና። አንድ የፈጠራ ሰው በየሰዓቱ የሰራውን ሥራ ሰዎች ምን ያህል እንዳዩለት ለማየት በጭንቀት ይጣራል። እያንዳንዱ የሚያየው አነስተኛ ቁጥር ልክ እንደ ትልቅ የሕይወት ውድቀት ሆኖ ይሰማዋል። ከዚያም ይህንን የሰዎች ዕውቅናና ጭብጨባ ማሳደድ እርግፍ አድርጎ ይተዋል። ከዛ ይልቅ በክህሎቱ ታሪክን ማራኪ አድርጎ በማቅረብ እና ሥራውን ሳያቋርጥ በትጋት በመስራት ላይ ብቻ ያተኩራል። ከጥቂት ወራት በኋላ አንዳችም ጭንቀት ሳይኖርበት እድገቱና ስኬቱ ወደር የለሽ ሆኖ ይፈነዳል። አንዳንድ ጊዜ በአንድ ቦታ ላይ ተቀባይነት ማጣትና መገፋት ልክ እንደ ትልቅ አደጋና የሕይወት ፍጻሜ ሆኖ ይሰማሃል። ከወራት ወይም ከዓመታት በኋላ ግን መለስ ብለህ ስታየው ያ መገፋትና የተዘጋብህ በር ከትልቅ የሕይወት አደጋ ጥበቃ እንደነበረልህ በሚገባ ትገነዘባለህ። ታዲያ ይህንን ጥልቅ እውነት እንዴት በተግባር ታውለዋለህ? አንደኛ፣ ግብህን ጠብቅ፣ ነገር ግን መውተርተርህን ተወው። ስኬትን ተመኝ፣ ፈልግ፣ አልም። ነገር ግን ያንን ስኬት ጠቅላላ የአንተነትህ ማንነት መለኪያ አድርገህ መውሰድን አቁም። ሁለተኛ፣ ጠንካራ ስርዓቶችን ወይም ሲስተም ገንባ። በየዕለቱ በምታደርገው ቋሚ የሥራ ሂደት ላይ እምነት ይኑርህ እንጂ በየጊዜው በሚዋዥቀውና በሚለዋወጠው ስሜትህ ላይ አትመካ። ሶስተኛ፣ ራስህንና ስሜትህን ተቆጣጠር፣ አረጋጋ። ድንገተኛ ድንጋጤ፣ ፍርሃትና መደናገጥ ሲመጣብህ ቆም በልና ቀስ ብለህ በጥልቀት ተንፍስ። ወደ ውጭ ወጣ ብለህ ተፈጥሮን እያየህ ተንሸራሸር። በስሜት መነሳሳት ላይ የተመሰረቱ ፈጣን ውሳኔዎችን ለጊዜው አስቀር። አራተኛ፣ ጫጫታዎችንና ጩኸቶችን ወይም ረብሻዎችን ቀንስ። በሞባይል ስልክህ ማህበራዊ ሚዲያዎችን ያለማቋረጥ ስክሮል ማድረግ ቀንስ። ነገሮችን፣ መልእክቶችንና ሁኔታዎችን ደጋግሞ በጭንቀት ማጣራት
አቁም። ራስህንና የራስህን ሕይወት ከሌሎች ሰዎች ሕይወት ጋር ማወዳደር ቀንስ። ጸጥታና እርጋታ በጭንቀት የተሰረቀብህን የውስጥ ኃይልህን ሙሉ በሙሉ ይመልስልሃል። አምስተኛ፣ ወደ ዛሬዋ ዕለት ተመለስ። ራስህን ይህንን ጥያቄ ጠይቅ። በአቅሜ ዛሬ ማድረግ የምችለው ነገር ምንድን ነው? ስለሚቀጥለው ዓመት አሁን ላይ አትጨነቅ። ዛሬን፣ አሁን ያለህበትን ዕለት ብቻ አተኩር። ያለምንም ድንጋጤ፣ ያለምንም ፍርሃትና ጭንቀት ጠዋት ከእንቅልፍ ስትነቃ እስኪ በህሊናህ አስበው። ሁሉም ነገር ጊዜውን ጠብቆ እንደሚሆን አምነህ ለምን ዘገየ የሚል ልብ የሚያንጠለጥል ጭንቀት ሳይኖርህ፣ ከማንም ሰው ወደ ኋላ ቀርቻለሁ የሚል የውድቀት ፍርሃት በውስጥ ሳይኖር ስትነቃ አስበው። ወዴት እየሄድክ እንዳለህና መድረሻ የት እንደሆነ በእርግጠኝነት ስለተማመንክ ያለምንም ሩጫ በእርጋታና ቀስ ብለህ ስትራመድ አስበው። ያኛው እርጋታን የተላበሰው የአንተነትህ ማንነት እጅግ በጣም ኃይለኛና የማይበገር ነው። የውስጥ እርጋታና ሰላም ያላቸውን ሰዎች በቀላሉ ለማታለልም ሆነ አቅጣጫቸውን ለማስቀየር እጅግ በጣም ከባድ ነው። በራሳቸው የተሟሉና ሙሉ የሆኑ ሰዎች ምንም አይነት የህይወት ማዕበል ሊሰብራቸው አይችልም። ከራሳቸው ከተፈጥሮና ከፈጣሪያቸው ጋር የተስማሙና የተስተካከሉ ሰዎች ሁሉንም መልካም የህይወት ዕድሎች ወደ ራሳቸው የሚስቡ ማግኔት ይሆናሉ። የህይወት ትልቁ አስገራሚ ሚስጥርና ተቃርኖ እውነት ይህ ነው። አንተ አንድን ነገር ባልፈለግከው፣ ባልተራብከው፣ ሙጥኝ ባላልከው መጠን ያንን ነገር በተገቢው ጊዜ ለመቀበል ይበልጥ ብቁና የተዘጋጀህ እየሆንክ ትመጣለህ። ምክንያቱም ተስፋ መቁረጥ፣ መውተርተርና መጨነቅ ሰውነትህን ጥለው ሲወጡ አእምሮህ ሙሉ ለሙሉ ይጠራል። አካልህ ዘና ይላል፣ እረፍት ያገኛል። ነገሮችን የማመዛዘንና የመወሰን ችሎታህ በሚገባ ይሻሻላል። በቦታው የመገኘትህና የገጽታ ተጽዕኖ እጅግ ይጠነክራል። ምናልባት አንተ የምትፈልገው የሚቀጥለው የህይወትህ ምዕራፍና የከፍታ ደረጃ ተጨማሪ ጉልበትና ማሳደድ አይፈልግም ይሆናል። ምናልባት የሚፈልገው ነገሮችን መቃወም ማቆምንና መዝናናትን ይሆናል። የህይወትህ አዲሱና ብሩህ ምዕራፍ የሚጀምረው ነገሮችን አጥብቀህ ማሳደድ በምታቆምበት በዚያች ዕለት ነው። በተፈጥሮና በሂደቱ ላይ በጥልቅ ማመን ጀምር። ይህንን ቪዲዮ ከወደድከው ላይክ አድርግ። ሌሎች ተመሳሳይ ቪዲዮዎች እንዲደርሱ ቻናሉን ሰብስክራይብ ማድረግ እንዳትረሳ። መልካም ጊዜ ይሁንልህ።